ሰላም ጤና ይስጥልኝ። ቤቲ ቂርቆስ ነኝ። በአዳዲስ የዝውውር ዜናዎች መጥቻለሁ። ፎሎ፣ ላይክ እና ሼር አይረሳ። ወደ ዜናዎቹ። የዝውውር መስኮቱ ሰኔ 8 በይፋ የተከፈተ ሲሆን እስከ ነሐሴ 26 ክፍት ሆኖ ይቆያል። መድፈኞች አርሰናሎች በዚህ የዝውውር መስኮት አጥቂና አማካኝ እንዲሁ ደግሞ የግራ ክንፍ ተጫዋች በተጨማሪ የቀኝ መስመር ተከላካይ ያስፈርማሉ ተብሎ ይጠበቃል። ማንቸስተር ዩናይትድን ስንመለከት ደግሞ አሁንም በማቲያስ ፈርናንዴዝ ዝውውር ላይ ከዌስትሃም ጋር ድርድሩ ቀጥሏል ተብሏል። በሌላ ደግሞ የኤደርሰን ዝውውር በ38 ሚሊዮን ዩሮ ውል ስምምነት ላይ ተደርሷል ተብሏል። ከዓለም ዋንጫ በኋላ ወደ ኦልድ ትራፎርድ እንደሚደርስም ይጠበቃል። ስለ ራሽፎርድ በተሰማ አዲስ ነገር ደግሞ ከባርሴሎና ጋር የነበረው ቆይታ በማብቃቱ ምክንያት ከሊቨርፑል እና ከማንቸስተር ሲቲ ውጪ ላሉ ክለቦች የውል ማፍረሻ ሂሳቡ 40 ሚሊዮን ዩሮ ነው ተብሏል። ተጫዋቹ ግን ወደ ማንቸስተር ዩናይትድ መመለስና እስከ 2028 ውሉ እስኪጠናቀቅ መቆየትን መርጧል ያለን ደግሞ ዴቪድ ኦርንስተን ነው። ቶትንሃምን ደግሞ ስንመለከት ሮቤርቶ ዲዘርቢ ቶናሊ የቶትንሃም አዲሱ የመሃል ሜዳ ኮከብ እንዲሆን ይፈልጋሉ ተብሏል። በዚህ ክረምት የቶትንሃምን ደረጃ ለማሳደግ ትክክለኛ ምርጫ እንደሆነም ይታመናል። ስፐርስ ቶናሊ ለማዘዋወር በሚደረገው አዲሱ ፕሮጀክት ላይ ከሲቲ እና ከአርሰናል ጋር ለመጋፈጥ ወስነዋል ያለን ፋብሪዞ ሮማኖ ነው። በመጨረሻ ሊቨርፑልን ስንመለከት አንድሬ ኢራዮላ የሊቨርፑል አዲሱ ዋና አሰልጣኝ በመሆን እስከ 2028 ድረስ የሚቆይ የ2 ዓመት ውል ተፈራርመዋል ተብሏል።